ጋይስ አሁን እንግዲህ የኃይለ ሥላሴ ቤተ መንግስት አፄ ኃይለ ሥላሴ ጋይስ አሁን እንግዲህ የአፄ ኃይለ ሥላሴ ቤተ መንግስት ውስጥ ነኝ። ለመጀመሪያ ጊዜ ያየሁት ነው። በህይወቴ መጥቼ አላውቅም። ሰው እንግባና እንየው እንዴት እንደሚያምር ዲዛይኑ ራሱ ማለት ነው። በጣም እዚህ ሁለት አንበሶች አሉ። አይ ቲንክ አንበሳ ነበሯቸው። ምንድን ነው ቅርሳቸው? ራሳቸው ናቸው። ቅርስ ነው ዋል እንደዚህ ነበር ቤታቸው። የዛኔ ነው የተሰራው። ይሄ እንደዚህ ነበረ ኢትዮጵያ ውስጥ። ገነት እኮ ነው የሚመስለው። ይሄ ቤታቸው እንደዚህ ነበረ እንዴ? የዛኔ ጅብሰም ነበር እንዴ? ጅብሰም ነበር የዛኔ? መልሱለት ኮሜንት ላይ ጋይስ ነበር እንዴ ጅብሰም የዛኔ? ጋይስ አሁን እንግዲህ የኃይለ ሥላሴ ቤተ መንግስት አፄ ኃይለ ሥላሴ ጋይስ አሁን እንግዲህ የአፄ ኃይለ ሥላሴ ቤተ መንግስት ውስጥ ነኝ። ለመጀመሪያ ጊዜ ያየሁት ነው። በህይወቴ መጥቼ አላውቅም። ሰው እንግባና እንየው እንዴት እንደሚያምር ዲዛይኑ ራሱ ማለት ነው። በጣም እዚህ ሁለት አንበሶች አሉ። አይ ቲንክ አንበሳ ነበሯቸው። ምንድን ነው ቅርሳቸው? ራሳቸው ናቸው። ቅርስ ነው ዋል እንደዚህ ነበር ቤታቸው። የዛኔ ነው የተሰራው። ይሄ እንደዚህ ነበረ ኢትዮጵያ ውስጥ። ገነት እኮ ነው የሚመስለው። ይሄ ቤታቸው እንደዚህ ነበረ እንዴ? የዛኔ ጅብሰም ነበር እንዴ? ጅብሰም ነበር የዛኔ? መልሱለት ኮሜንት ላይ